Amen. See Jesus. Stand still. See the invisible. The one who loves you. The one who cares for you. The one who gave his life for you. የጌታ ስም የተባረከ ይሁን። ዛሬ ወደዚህ ፕሮግራም ስለተቀላቀላችሁ እናመሰግናለን። ዛሬ ይህን መልእክት እየተመለከታችሁ ያላችሁት በአጋጣሚ እንዳልሆነም አምናለሁ። የእግዚአብሔር ቃል ወደ ልባችሁ ሲደርስ ከጌታ ስትጠይቁ የነበረው መልስ ነፃነት እና መፍትሄ እንድትቀበሉ ጸልያለሁ። ጌታ ይባርካችሁ። ከችግራችሁ በፊት ከፈተናችሁ መካከል ሆናችሁ ይህን ቃል በቀስታ መናገር ተማሩ። ጦርነቱ የጌታ ነው፣ የኔ አይደለም። ጠላት መጥቶ እንዲህ ምን ልታደርግ ነው ብለህ አንተ ግን እንዲህ በል፣ ይህ ጦርነት የኔ አይደለም፣ የጌታ ነው። ጌታው ይህ የአንተ ጦርነት ነው። አስተውሱ፣ ጌታ የምትናገሩትን ነገር ይሰማል፣ የልባችሁንም ጩኸት ያውቃል። እናንተ ከምትችሉት በላይ ኃይል እና ክንድ አለው። ስለዚህ በዚህ ዓመት የጸጋ ቃላችሁ ይህ ይሁን። ጌታ ሆይ ይህ የአንተ ጦርነት ነው። አሜን። ኢየሱስን ተመልከቱ፣ ጸንታችሁም ቁሙ። የማይታየውን ተመልከቱ። የሚወዳችሁን የሚንከባከባችሁን ሕይወቱን ለእናንተ የሰጠውን ኢየሱስን ተመልከቱ። መጽሐፍ ቅዱስ ጌታ ለእናንተ ይዋጋል፣ እናንተም ዝም በሉ ይላል። እግዚአብሔር የመልካሙን ቀኖች ፈጣሪ ነው። መጽሐፍ ቅዱስም ሕይወትን የሚወድ እና መልካሙን ቀኖች ማየት የሚፈልግ ሰው ይናገር ይላል። መልካሙ ቀኖች ስል ብዙ ቀኖች ማለት ነው። ነገር ግን የፈተናው ቀስ ስጠቀስ መጽሐፍ ቅዱስ በክፉ ቀን ጸንታችሁ ቁሙ ይላል። ይህም የሚያስተምረን መልካሙ ቀኖችን ብዙ ናቸው፣ የፈተና ጊዜያችን ግን አጭር ነው። ስለዚህ በማንኛውም ጦርነት ጊዜ የምትጠቀሙበትን የጸጋ ቃል አስተውሱ። ጦርነቱ የጌታ ነው፣ የኔ አይደለም። እንግዲህ ይህ ቃል ለመረዳት በእስራኤል የተፈጠረውን ታዋቂ ታሪክ እንመልከት። ዛሬም ወደዚያ ቦታ ማሄድ እንችላለን። ያ ሸለቆ አሁንም እንደነበረ ብዙም አልተለወጥም። የመሬት አቀማመጥ አካባቢው ያንን ታሪክ እንድታስቡት ያደርጋል። በአንደኛ ሳሙኤል 1:17 ላይ እንደምናነበው ፍልስጤማውያን ከእስራኤል ጋር ለመዋጋት ቆመው ነበረ። በመካከላቸው ጎልያድ ኃያል ግዙፍ ሰው ነበረ። አንተ የምትቃወመው እርሱ ነው። ዳዊት ያወቀው ነገር ይህ ነበረ። ይህ ጦርነት የኔ አይደለም፣ የጌታ ነው። እርሱ እንዲህ ብሎ ቀጠለ፣ ዛሬ ጌታ በእጄ አሳልፎ ይሰጥሃል፣ እኔም አሸንፌ እንደምኖር ምድር ሁሉ እንድታውቅ ይሆናል። እስቲ ይህን ቃል አስተውሱ። ጦርነቱ የጌታ ነው። ችግር ስመጣ፣ ፈተና ስመጣ በልባችሁ ይህን ተናገሩ። ጌታ ሆይ ይህ የአንተ ጦርነት ነው፣ የኔ አይደለም። አንዳንድ ሰዎች ሊጠይቁ ይችላሉ፣ ግን ፓስተር ፕሪንስ ዳዊት እንዴት ነው እርሱን ግን እስከ ጦርነቱ ቦታ ሄዶ አልተዋገምን ብሎ በጥያቄ ይጠይቃሉ ፓስተር ፕሪንስን። እሱም አዎ ዳዊት ሄደ። ነገር ግን እንዴት ሄደ? የጦር ቀሚስ ለብሶ ነበርን? አይደለም። እንደ ታላቅ ወታደር በሙሉ መሳሪያ ተሸፍኖ ነው? አይደለም። አንድ እረኛ ልጅ ነበር የሄደው። ሰይፍ ይዞ አልሄደም። የወንጭፍ ድንጋይ ብቻ ይዞ ሄደ። ምክንያቱም በልቡ የሚያምነው ይህን ነበረ፣ ይህ ጦርነት የኔ አይደለም፣ የጌታ ነው። እናንተም ችግሮቻችሁን ስትመለከቱ ጠላት ስጠይቃችሁ አሁን ምን ታደርጋላችሁ? እንዲህ በሉ፣ ይህ የኔ ጦርነት አይደለም፣ የጌታ ነው። ይህ የኔ ጦርነት አይደለም፣ የጌታ ነው። አንዳንድ ጊዜ የእናንተ እድል እንደ ዳዊት ፈጣን ላይሆን ይችላል። ግን ይህን እወቁ፣ ጌታ የምትናገሩትን ይሰማል። ጌታ የልባችሁን እውነት ይወዳል። እጁ ከእናንተ እጅ ይበልጣል። ስለዚህ በችግር መካከል ሆናችሁ እንኳን ጌታ ሆይ ይህ የአንተ ጦርነት ነው በሉት። ሐኪሞች መጥፎ ዜና ቢነግሯችሁ በቀስታ እንዲበሉ፣ ይህ ጦርነት የጌታ ነው። ይህ የእምነት መልካም ትግል ነው። እንዴት እንደምትዋጉ ታውቃላችሁ። አንዳንድ ጊዜ ባለመዋጋት ትዋጋላችሁ። ይህ ትልቅ ትግል ነው። ምክንያቱም ጠላት እንድታስቡት የሚፈልገው አንድ ቦታ አለ፣ የፈውስ ቦታ አንድ ቦታ አለ። ይህም የፈውስ ቦታ ነው። አንተ ግን ገና አልደረስክበትም የሚል ሐሳብ ነው። እንዲህ ይልሃል፣ በቂ መልካም ሁን፣ በቂ ቅዱስ ሁን፣ ከዚያ ፈውስ ታገኛለህ። ነገር ግን የእውነት ቃል ይህ ነው፣ አንተ ቀድሞ በክርስቶስ ያለውን ስጦታ ተቀብለሃል። ጠላት የሚመክረውን ያለህን ለመውሰድ ነው። ስለዚህ ተነስና እንዲበል፣ ይህ የጌታ ጦርነት ነው። በክርስቶስ ያለኝን አልጥልም። ይህ የእምነት ትግል ነው። እንዲህ ታሪኩን ትንሽ እንቀጥል። ዳዊት ከዚህ በኋላ ንጉሥ ሆነ። ከብዙ ዓመታት በኋላም ሌላ ንጉሥ ተነሳ። ስሙም ኢዮሳፌት ነበረ። አንድ ቀንም ንጉሡ ኢዮሳፌት በታላቅ ፈተና ውስጥ ገባ። ብዙ ጠላቶችን በዙሪያው ከበቡት። አንድ ብቻ አልነበሩም፣ ብዙ ነበሩ። መጽሐፍ ቅዱስም ታላቅ ሕዝብ በእርሱ ላይ መጣ ይላል። ነገር ግን ኢዮሳፌት ያደረገውን ነገር ተመልከቱት። ፍርሃት እንዲቆጣጠረው አልፈቀደም። ወደ ጌታ ዞሮ እና እንዲህ ብሎ ጸለየ፣ አቤቱ አምላኬ ሆይ
ከዚህ ታላቅ ሕዝብ ጋር ለመጋፈጥ ኃይልና ብርታት የለንም። ምን እንደምናደርግም አናውቅም። ነገር ግን ዓይኖቻችን ወደ አንተ ናቸው። ይህ እጅግ ኃይለኛ ጸሎት ነው ማለት ነው። ጌታ ሆይ ለዚህ ችግር የሚበቃ ኃይል የለንም። ለዚህ ሁኔታ የሚበቃን ሀብት የለንም። ለዚህ ችግር መልስ አናውቅም። ነገር ግን ዓይኖቻችን በአንተ ላይ ናቸው። ምናልባት አንዳንዶቻችሁ ዛሬ እንዲህ ያለ ሁኔታ ውስጥ ናቸው። ጌታ ሆይ ልጄ እንዴት ነፃ ይወጣል አላውቅም። ቤተሰቤ እንዴት ይረዳ አላውቅም። ከዚህ ሁኔታ መውጫ አላውቅም። ነገር ግን ዓይኖቼም በአንተ ላይ ናቸው። በዚያን ጊዜ መንፈስ ቅዱስ በአሳፍ ልጆች ላይ መጣ። እርሱም ነቢይ ነበረ። እናም ለኢዮሳፍጥ ለሕዝቡ እንዲህ አለ፣ ይህን ሁሉ የይሁዳ ሰዎች የኢየሩሳሌም ነዋሪዎች ስሙ። ንጉሡ ኢዮሳፍጥ ሆይ ጌታ እንዲህ ይላል፣ ከዚህ ታላቅ ሕዝብ የተነሳ አትፍሩ፣ አትደንግጡ። ምክንያቱም ውጊያው የእናንተ አይደለም የእግዚአብሔር ነው። እስቲ ይህን ቃል ድገሙ። ውጊያው የኔ አይደለም የጌታ ነው። ነገር ግን አንዳንድ ሰው እንዲህ ይላል፣ ግን ጠላቶቼ እየመጡብኝ ነው። መልሱ ይህ ነው፣ አዎ እየመጡ ነው። ግን ጦርነቱ ያንተ አይደለም የጌታ ነው። ስጋችሁ ሊነግራችሁ ይችላል። መጨነቅ አለብህ፣ ሁሉን አንተ መፍታት አለብህ። ነገር ግን በእውነት እየሰራችሁ ያለው ከዚህ በላይ የሆነው ነገር ነው። በፈተና መካከል ሆናችሁ እንኳን እምነታችሁ በጌታ ላይ ማድረግ ትችላላችሁ። አሜን። እንግዲህ እዚህ ላይ አስደናቂ ነገር ተመልከቱ። ኢዮሳፍጥ በጠላቶቹ ተከቦ ነበር። ነገር ግን ጌታ ምን እንዳለው አስታውሱ። ይህ ውጊያ ያንተ አይደለም የኔ ነው። ስለዚህ ኢዮሳፍጥ የሚጠብቀው ነገር አላደረገም። ሰራዊቱም በፊቱ አላስቀመጠም። በፊቱ የሄዱት ተዋጊዎች አልነበሩም። ዘማሪዎች እና የአምልኮ ሰዎች በፊቱ ላከ። እነርሱም ጌታን እያመሰገኑ ሄዱ። ጌታን አመስግኑ፣ ምሕረቱ ለዘላለም ነው። ተመልከቱ፣ በሰው ዓይን ይህን የሚናገር ነገር ጌታን አመስግኑ ምሕረቱ ለዘላለም ነውና። ተመልከቱ፣ በሰው ዓይን ይህ የሚገርም ነገር ነው። ከፊት ታላቅ ጠላት አለ። አንተ ግን በፊት የምትመለከተው ዘማሪ ነው። ምክንያቱም ኢዮሳፍጥ ያመነው ይህ እኔ ውጊያ አይደለም ያለው። እናም ወደ ጦርነቱ ቦታ ሲደርሱ ምን አገኙ? ጠላቶቹ እርስ በራሳቸው ተዋግተው ነበረ። እግዚአብሔር ራሱ ሰርቶ ነበረ። እነርሱም እርስ በራሳቸው ተጋጭተው ሁሉም ወደቁ። እስራኤል ግን ያለ ብዙ ውጊያ የጠላቶችን ሀብት ለመሰብሰብ 3 ቀን ያህል ቆዩ። ጌታ እንዲህ አለ፣ በዚህ ውጊያ መዋጋት አያስፈልጋችሁም። ቦታችሁን ያዙ፣ ጸንታችሁ ቆሙ፣ የጌታን ማዳን ተመልከቱ። ይህን ቃል አትርሱ። ጸንቼ እቆማለሁ፣ የጌታን ማዳን እመለከታለሁ። በዕብራይስጡ የኢየሱስ ስም የሹዋ ነው። ይህ ማለት ማዳን ማለት ነው። ስለዚህ ጌታ ስል የጌታ ማዳን ተመልከቱ ማለት ነው። ኢየሱስን ተመልከቱ ማለት ነው። በችግር ላይ ብቻ አትመልከቱ፣ በማይታየው ላይ ተመልከቱ። ኢየሱስን ተመልከት። እርሱ የሚወድህ ነው። እርሱ የሚንከባከብህ ነው። ሕይወቱን ለአንተ የሰጠው ነው። አትፍራ፣ አትደንግጥ። ጌታ ከአንተ ጋር ነው። አሁን ወደ ሙሴ ዘመን እንመለስ። የእስራኤል ሕዝብ ከግብፅ ወጥተው ነበረ። ከፊታቸው ቀይ ባህር ነበረ፣ ከኋላቸው ግን የፋርዖን ሰራዊት እየመጣ ነበረ። ሕዝቡን ፈሩ እና ሙሴ እንዲህ አለ፣ ከግብፅ ያወጣኝ ለሞት ነው? ከዚህ ቦታ ለሞት ነው ያመጣኸኝ? በዚህ ጊዜ የሙሴ ለሕዝብ እንዲህ አለ፣ አትፍሩ፣ ጸንታችሁ ቁሙ። ዛሬ ጌታ የሚያደርገው ማዳን ተመልከቱ። ይህ ተመሳሳይ መልእክት ነው። በኢዮሳፍጥ ዘመን ውጊያው የጌታ ነው። በሙሴ ዘመንም ጸንታችሁ ቁሙ፣ የጌታ ማዳን ተመልከቱ። ዛሬም ለእናንተ ይህ ቃል ነው። ኢየሱስን ተመልከቱ፣ የማይታየውን ተመልከቱ። እርሱ የሚወዳችሁ የሚያስብላችሁ ሕይወቱን ለእናንተ የሰጠው ተመልከቱ። የግብፃውያንን ሰራዊት ከእነርሱ ጀርባ እንደነበረ ሁሉ እናንተም ዛሬ የምትጋፈጡን ነገር ሊኖር ይችላል። ምናልባት በሕክምና ምርመራ ላይ የታየ ችግር ይሆናል። ምናልባት በቤተሰቦቻችሁ ላይ ያለ ችግር ይሆናል። ምናልባት የገንዘብ ጫና ወይም ትልቅ እርዳታ ይሆናል። ነገር ግን ጌታ እንዲህ ይላል፣ ዛሬ የምታዩትን ችግር እንደገና አታዩትም። ምክንያቱም ጌታ ለእናንተ ይዋጋል። እናንተም ሰላማችሁን ጠብቁ። እዚህ ላይ መዋጋት የሚለው ቃል በዕብራይስጥ የጌታ ራሱ ስራ እንደሚያደርግ ያሳያል። ስለዚህ የእናንተ ስራ ሁሉ በእጃችሁ ለመያዝ መሞከር አይደለም። የእናንተ ቦታ በእምነት መቆም ነው። ጌታ እንድሰራ መፍቀር ነው። ጌታ ሆይ ይህ የአንተ ጦርነት ነው ማለት ነው። አሜን። እስቲ አሁን አንድ ነገር እንመልከት። ጸንታችሁ ቁሙ፣ ጌታ ለእናንተ ይዋጋል ሲባል ምን ማለት ነው? ጌታ እንድሰራ እተዋዋለሁ፣ ነገር ግን ትንሽ እኔም ልርዳው እንላለን። ነገር ግን አስታውሱ፣ ጌታ ክብሩ ለማንም አይሰጥም። ሁሉንም ክብር እርሱ ራሱ ይፈልጋል። ሁል ጊዜ እንዲህ እላለሁ፣ እግዚአብሔር ሁሉንም ክብር ከፈለገ ሁሉንም ስራ እርሱ ይስራ። እኛም የምንማረው ይህን ነው። የእኛ ቦታ ነገሮችን በራሳችን ኃይል ለመቆጣጠር መሞከር አይደለም። የእኛ ቦታ በእምነት መቆም፣
ቀኑን ሙሉ ጠላት ሊመጣ ይችላል፣ እንዲህ ሊል ይችላል። አሁን ምን ታደርጋለህ? ነገር ግን መልስህ ይህ ይሁን፣ ይህ የኔ አይደለም፣ ይህ የጌታ ነው። ትክክለኛው ሰው አላገኘህም። የምትታገለው እኔን አይደለም። ችግሩ የሚያይ ጌታ አለ። ሁሉን የሚያውቀው እርሱ ነው። ስለዚህ እናንተ ያላችሁበት ቦታ መታገልን ለመተው መታገል ነው ማለት ነው። በጌታ እረፍት ውስጥ ለመግባት መማር ነው። መጽሐፍ ቅዱስን ወደዚያ እረፍት ለመግባት እንጣር ይላል። አስተውሉ። እንዴት ነው ወደ እረፍት የምንገባው? እረፍተኞችስ ለመሆን እንጥራለን? እምነት ማለት ምን አታደርጉ ማለት አይደለም። እምነት ማለት የማይቻለውን በጌታ እጅ ማስረከብ ማለት ነው። እምነት ማለት የማይቻለውን በጌታ እጅ ማስረከብ ማለት ነው። ስለዚህ ዛሬ ይህን አስታውሱ። ጌታ ሆይ ይህ ያንተ ጦርነት ነው። ይህ የእምነት ውብ ትግል ነው። አሜን። አሁን አንድ ጥያቄን እንመልከት። በተስፋ መቁረጥ በጭንቀት መካከል እግዚአብሔር የት አለ? መጽሐፍ ቅዱስ ለዚህ የሚያስተምረው መልስ አለውን ብለን ልንጠይቅ እንችላለን። እግዚአብሔር ከኛ የራቀ አይደለም። በችግር መካከል ከእናንተ ጋር ነው። ብዙ ጊዜ ጠላት ሊያጠቃ የሚሞክረው በሐሳቤ ነው። አንዳንድ ሰዎች ይህን ሐሳብ እኔ ነኝ ያሰብኩት ብለው ያስባሉ። ነገር ግን ሁሉም ሐሳብ የአንተ አይደለም። አንዳንድ ጊዜ ሰይጣን አሉታዊ ሐሳቦችን ሊያመጣ ይችላል። ችግሩ ሐሳቡን ማምጣቱ ብቻ አይደለም። ችግሩ እኛ እንደ የኛ ነገር ስንቀበለው ነው። አንድ ምሳሌ አለ። ወፎች በራስ ላይ እንዳይበሩ ልታቆማቸው አትችልም። ነገር ግን በራስ ላይ ጎጆ እንዳይሰሩ ልትከለከል ትችላለህ። እንዲሁም ሐሳቦች ሊመጡ ይችላሉ። ነገር ግን እነርሱ አንተን አይገልጹም። ስለዚህ አንተ መጥፎ ሐሳብ ሲመጣ ይህ እኔ ነኝ ብለህ አትቀበለው። በእምነት ቁም። አንተ የብርሃን ልጅ ነህ፣ የጨለማ ልጅ አይደለም። መጽሐፍ ቅዱስ የቀን ልጆች እንደመሆናችሁ ንቁ ሁኑ ይላል። እንደ እምነት ፍቅር የጥሩር ጋሻ ልባችሁን ጠብቁ። ምክንያቱም ጠላት በልብ ላይ የክስ ሐሳብ ሊያመጣ ይሞክራል። ነገር ግን እምነትና ፍቅር ልብህን ይጠብቃሉ። የእግዚአብሔር ቃል ሁል ጊዜ ፍርሃትህን አያመጣም። በልብህ ውስጥ የእምነት ፍቅር እና ተስፋ ያበረታታል። ስለዚህ ዛሬ አስተውሱ። አንተ ብቻ አይደለም። ጌታ ያይሃል። ጌታ ይሰማሃል። ጌታ ከአንተ ጋር ይመላለሳል። አሜን። አሁን መጽሐፍ ቅዱስ ስለ የመዳን ተስፋ ራስ ቁር ይናገራል። የራስ ቁር ማለት ለምን ያስፈልጋል? ራስ ቁርስ ምንድን ነው? ራስን ለመጠበቅ ነው። እንዲሁም የመዳን ተስፋ አይምሮን ይጠብቃል። መዳን የሚለው ቃል ትልቅ ትርጉም አለው። ማለትም ከኃጢአት መዳን ብቻ አይደለም። የእግዚአብሔር መዳን ሰውን በሙሉ የሚመለከት ነው። የሚያስጨንቀህን ነገር፣ የሚያስፈራራህን ነገር፣ የሚጎዳህን ነገር ሁሉ ጌታ ያውቃል። ኢየሱስ የሚለው ስም ራሱ የመዳን ትርጉም አለው። እርሱ በሄደበት ሁሉ ሰዎች ነፃ አደረገ። የታሰሩበትንም አጽናና፣ የተጨነቁትንም አበረታ፣ በችግር ውስጥ ያሉትን ረዳ። ስለዚህ የመዳን ተስፋ ማለት እግዚአብሔር የወደፊት በእጁ ይዟል የሚል ጽኑ እምነት ነው። እግዚአብሔር የወደፊቴን ሕይወቴን በእጁ ይዟል የሚል ጽኑ እምነት ነው። ዓለም ተስፋ ለማድረግ ሲሞክር ብዙ ጊዜ መሰረት የለውም። ነገር ግን የእግዚአብሔር ልጅ ያለው ተስፋ ጽኑ መሰረት አለው። ምክንያቱም መሰረቱ ኢየሱስ ነው። ኢየሱስ ለአንተ የከፈለውን ስለምታውቅ እንዲህ ማለት ትችላለህ። እግዚአብሔር ለእኔ መልካም ነገር አለው። የወደፊት ቀኖቼ በእግዚአብሔር ጥበቃ ውስጥ ናቸው። ብቻዬን አይደለሁም። ይህ ተስፋ በአእምሮዬ ላይ የሚጠብቅ ራስ ቁር ነው። ጠላት ፍርሃትን ሲያመጣብህ ተስፋዬን አስታውስ። ጠላት እንደማትችል ስነግርህ የኢየሱስን ሥራ አስታውስ። አንተ በጌታ የተወደድክ ነህ። አንተ የተረሳ አይደለህም። ዛሬ እግዚአብሔር በሕይወት እየሠራ ነው። አሜን። አሁን ስለዚህ ሐሳብ ጦርነት እንነጋገር። ብዙ ሰዎች የሚያልፉበት ትግል አለ። ይህ በአእምሮ ውስጥ የሚያመጡ ሐሳቦች ናቸው። አንዳንድ ጊዜ ሰው እንዲህ ይላል፣ ይህ ሐሳብ እኔ ነኝ ያሰብኩት፣ ለምን እንዲህ አሰብኩ ብሎ ራሱን ይከሳል። ነገር ግን ሁሉም ሐሳብ ያንተ አይደለም። ሐሳብ መጣ ማለት ማንነት ነው ማለት አይደለም። አንድ ወፍ በራስ ላይ ቢበር አትቆጣጠረውም። ነገር ግን ጎጆ እንዲሰራ መፍቀድ አለብህ ማለት አይደለም። እንዲሁም ሐሳብ ሊመጣ ይችላል። ነገር ግን ሐሳቡን እንደ እውነት መቀበል አልገባም። እንዲሁም ሐሳብ ሊመጣ ይችላል። ነገር ግን ሐሳቡን እንደ እውነታ መቀበል አይገባም። ጠላት ብዙ ጊዜ ሰውን የሚያጠቃው በሐሳብ ነው። ነገር ግን አንተ ማስታወስ ያለብህ እኔ የእግዚአብሔር ልጅ ነኝ። የሚመጣው ሁሉ እውነት አይደለም ማለት ነው። መጽሐፍ ቅዱስ የእምነት የፍቅር ጥሩር ልብን
እንደምጠብቅ ይናገራል። መጽሐፍ ቅዱስ ደግሜ ያነብላችኋለሁ። መጽሐፍ ቅዱስ የእምነትንና የፍቅር ጥሩርን ልብን እንደምጠብቅ ይናገራል። ለምን? ምክንያቱም ጠላት በልብ ውስጥ የክስ ሀሳብ ሊያመጣ ይሞክራል። አንተ ግን በቂ አይደለም፣ አንተ ተስፋ የለህም፣ እግዚአብሔር አይወድህም የሚሉ ድምፆችን ሊመጡ ይችላሉ። ነገር ግን የእውነት ቃል ይሄ ነው። እግዚአብሔር ይወዳል። ኢየሱስ ለአንተ ሞቷል። በእርሱ ውስጥ ይቅርታና ጸጋ አለ። ስለዚህ ልብህን በእምነት በፍቅር ጠብቅ። እንዲሁም በራስህ ላይ የተስፋ ራስ ቁር አድርግ። ምክንያቱም ተስፋ ያለው ሰው ወደፊት በእምነት ያያል። ዛሬ ያለበትን ሁኔታ የመጨረሻ ታሪክ አይደለም። ዛሬ ያለበት ሁኔታ የመጨረሻ ታሪክ አይደለም። ጌታ አሁንም በሕይወት ይሰራል። አሜን። አሁንስ አንድ አስፈላጊ ነገር እንውሰድ። ልብን ከክስ ሀሳብ ለመጠበቅ የምታውቀው እውነት አለ። ይህም እኔ በክርስቶስ የጻድቅ ልጅ ነኝ የምለው እምነት ነው። ብዙ ጊዜ ጠላት ሰውን በስተት ላይ ለማተኮር ይሞክራል። አንተ በቂ አይደለም፣ አንተ ተሳስተሃል፣ እግዚአብሔር አይቀበልህም የሚሉ ክሶች ሀሳቦችን ሊያመጣ ይችላል። ነገር ግን መልስ ይህ ይሁን፣ የኔ ተስፋ በራሴ ፍጹምነት ላይ አይደለም፣ ተስፋዬ በኢየሱስ ላይ ነው። ኢየሱስ ለኃጢአተኛነቴ ዋጋ ከፍሏል። እርሱ ተነስቶ ለእኛ ጽድቅን ሰጥቷል። ስለዚህ በጸጋው ፊት መቆም እንችላለን። ዛሬ እንዲህ በል፣ እኔ በክርስቶስ ውስጥ ነኝ፣ እግዚአብሔር ይወደኛል፣ በእርሱ ጸጋ እቆማለሁ። እንግዲህ እጆቻችሁን ከፍ አድርጋችሁ ይህ የእምነትን ቃል በአንድነት እንናገር። አባት ሆይ አመሰግንሃለሁ። የወደፊት ቀኖች በበረከት የተሞሉ እንደሆኑ አምናለሁ። በፊቴ ያሉት ቀኖች አንተ ያዘጋጃቸው መልካም ነገሮች የተሞሉባቸው ናቸው። በየቀኑ በጸጋይና በቸርነት ትረደኛለህ። ምክንያቱም ክርስቶስ ለእኔ ያደረገውን አምናለሁ። ኢየሱስ ለኃጢአቴ ሞቷል፣ ለመስረቄም ተነስቷል። አሁን በጸጋይ ውስጥ እቆማለሁ። እንዲህ በል፣ በሕይወቴ፣ በቤተሰቤ፣ በስራዬ፣ አገልግሎቴና እና በሁሉ ነገሬ የእግዚአብሔር ክብር አያለሁ። የጌታ መልካምነት በሕይወቴ ይገለጣል። አሜን። አሁን እጆቻችሁን ከፍ አድርጉና ይህን በእምነት ተናገሩ። አባት ሆይ አመሰግንሃለሁ። የወደፊት ቀኖች በበረከትና በመልካም ነገሮች የተሞሉ እንደሆኑ አምናለሁ። አንተ ለእኔ ያዘጋጀን መልካም ነገር በሕይወቴ እንደማየው አምናለሁ። በየቀኑ በቸርነት በጸጋይና በጥበቃ ትሞለኛለህ። ምክንያቱም ይህን ሁሉ የሚገኘው በራሴ ኃይል ሳይሆን ክርስቶስ ስላደረገው ስራ ነው። ኢየሱስ ለኃጢአቴ ሞቷል፣ ለመስረቄም ተነስቷል። አሁን በአንተ ጸጥታ ውስጥ እቆማለሁ፣ እመካለሁ። የአንተን ክብር በሕይወቴ እመለከታለሁ። በቤተሰቤ ውስጥ፣ በስራዬ፣ በአገልግሎቴ እና በሁሉም የሕይወቴ ክፍል የአንተን ቸርነት እመለከታለሁ። ጌታ ሆይ በአሁኑ ፈተናዎቼ ውስጥ እንኳን አንተ እየሰራ እንደሆነ አምናለሁ። እነዚህ ፈተናዎች እኔን ለማጥፋት ሳይሆን እንዳድግ፣ እንድጠነክር እና እምነቴ እንድጽናና እንደምረዱን አምናለሁ። ወደፊት ያሉ ቀኖች በበረከት የተሞሉ ናቸው። በሕይወቴ ላይ ሞት ሳይሆን ሕይወት፣ ፍርሃት ሳይሆን ሰላም፣ እርግማን ሳይሆን የእግዚአብሔር በረከት እንዳለ አምናለሁ። ጌታ ሆይ ጤናና ሰላምን፣ ጥበቃን እና ቸርነትን በእኔና በቤተሰቤ ላይ አድርግ። በአንተ እተማመናለሁ። አሜን። እንዲሁም አንድ ነገርን ላስታውሳችሁ። አንዳንድ ጊዜ ሰዎች ሌሊት ሲመጣ ይፈራሉ። መተኛትም ለእነርሱ የሚያስጨንቅ ጊዜ ይሆናል። ነገር ግን ሰላሙን ሊሰጥ ይችላል። መኝታ የማረፊያ ጊዜ እንደሆን ጌታን ተመካ። እንዲህ በል፣ በምስተኛበት ጊዜ እግዚአብሔር ከእኔ ጋር ነው፣ እርሱ ይጠብቃል። ነገ አዲስ በረከት ይዞ ይመጣል። በኢየሱስ ስም አሜን። ይህ መልእክት ልቦን ከነካዎት እና እግዚአብሔር በዚህ ቃል እያነጋገሮት እንደሆነ ከተሰሙት ይህን ቪዲዮ ላይክ ያድርጉ፣ ለሌሎችም ያጋሩ። የዚህን አይነት መንፈሳዊ መልእክቶች በቀጣይነት እንዲደርሷችሁ ሰብስክራይብ በማድረግ የኖቲፊኬሽን ደውሉን ያብሩ። እግዚአብሔር ላይ ቦቶ ያደረገውን ወይም በዚህ መልእክት የተማራችሁትን ከታች በስር ባለው በኮመንት ያካፍሉን። የእርሱ ምስክርነት ለሌላው ተስፋ ሊሆን ይችላል። እግዚአብሔር ይባርካችሁ። ሰላሙንም ጸጋውንም ፍቅሩ ሁል ጊዜ ከእናንተ ጋር ይሁን። በሚቀጥለው መንፈሳዊ መልእክት እስከምንገናኝ ድረስ በክርስቶስ ያላችሁን እረፍት፣ ሰላም እና ድል እየኖራችሁ ቀጥሉ። ተባረኩ።